ሄሎ ሄሎ ሄሎ። አቤት አቤት። ለምን ወሰጠኝ? ራራ ሚጨኙ ኧረ ተው ወንድም ማለት ስልክ እንዳላፈላልጌ ያሳጠው ያ ማርያም በለኝ። ማርያም የኛውም ታውቀው ያንተና ነው ያንተው ያኛው ስልክ አዎ ያንተም አይሰራም። አራ ማይሰራን ተፈሬ ሊወሰደው የማይልሽ በቀደም እንደሄደ አዎ በባለፈው ዝም ብሎ ይዞት ኧረ ያዙት እንዳያዙት እኔም ዝም ብያቸው ነው። ኧረ እና ይመልሱትም እንዴ ዋ ተፈረጀ ነው እንጂ ይመልሳን እንጂ ባይመልሰው ወድ ምን ይመልሰዋል? ዋ ምጠን ብለው ነው እንጂ ዋ ተመይታኔ ደህንነትን እየጠየቁ ነው። በነገራችን ላይ እንደውም እኔ በጣም ብዙ ሰዎች ምናምን ደውልለት ምናምን ብለው የነበረ አይ እንትና ይደውልልህ ነበር የሆነ ያ ኮሎኔል አቤ ነው የሚባለው የሆነ ኮሎኔል አቤ ነው የሚባል ይደውልልህ ነበር። የለም እሱ በቃ ነፍሴን ሊያወጣኝ በቃ የመጨረሻ መጥቶ አግኝቶ ምናምን ማንን አንተን በቃ እሱ ልጅ ካወራህ ምናምን አለኝ። እሺ ጓደኛህ ነው አሉ እሱ ጋር ማውራት አለብህ ምናምን አለ። አይ በምን ጉዳይ ምናምን አልኩኝ። ማምጣት አለብህ ኧረ ማርያም በል እግዚአብሔርም ብዬ እኔ በእንትን አልናገርም ማለት በጣም ወደው ልክ እንደ ታናሽ ወንድሜ ነው የማየው። በጣም እንግባባለን። ስመጣም አልነገርኩትም። እኔ የመጣው ከፍቶኝ ነው በቃ እነሱም ችግር ላይ ስለነበሩ ለነሱም ማዋጥ አልቻልኩም አመጣጤ። እንዲሁም መግባትና ለመግባቴንም የሰማም አይመስለኝም። እርግጠኝነት የሆነ ነገር ከፈለገ ራሱ ስልኬን አፈላልጎ ወይም ስልኬ ስላለ ይደውላል። እሱ ከደወለ መነጋገር ይችላል። ከዚህ ውጭ ግን እንዲህ አይነት ቃል አይወጣኝም ማለት ነው። እዛ የእሱ የእናንተ ደግሞ የኮር ደግሞ ኮሬንስ የሚባል ደግሞ እሱም ደግሞ ይሄን ሚሽን ካልሰራህ አለኝ። የኛው ኮሩ እንዳለ ያገር በቃ ዝም ብላል በቃ እግዚአብሔርም ብዬ ጀነራልማ ደውሎልኝ ነበር። አንድ ጀነራል በዋትስአፕ ደወለልኝ። አዎ አወራኝና አይ እንግዲህ እንዴት እንደሆነ ውሳኔውን እኔ አላውቅም። ምናልባት ግጭት አለ፣ በርግጥ ልዩነት አለ። እንዴት እንደሆነ እኔ ብዙም አላውቅም። አሁን ከሱ ጋር ስለማላወራ ስመጣም ስላልነገርኩትኝ እንዴት በምን እንዳለው ማለት ነው። ግን አሁን ብቻውን ነው ያለ። እዚህ ውጪ አንድ ቀን ግን አንድ እንትን አግዣለሁኝ። አንድ ቀን ወደ አንተ ምናምን ጥምር ጦሩ አልመጣም። ያኔ ተነጋግረን መከላከያ ወደ እሱ ወጥቶ ምናምን እንዲዛ አድርገናል። ይሄን ስራ ሰርቻለሁ። ማንም አያውቅም። ማርያም በል እግዚአብሔር ምስክሬ ነው ብዬ እዛ በኋላ ግን እኔ ፕሮሚስ ገባሁላቸው። ምናልባት ይሄ ልጅ ዛሬ አግዘ ነው ነገ ለምን አይመጣም ብላችሁ የምትጠይቁ ከሆነ ይሄ ሌላ ጉዳይ ነው አልኳቸው። ለልጁ ግን ጊዜ ይሰጠው። እነዛኞቹም ይበሉት ምናልባት እኔ የመጣውን ኃይል እንበትንለት እዛ በኋላ ጊዜ ተሰጥቶት አስበው መምጣት ከፈለገ ራሱ ይደውላል አልኳቸው። እና ይሄን ስራ ሰርቻለሁ ለአንተ በጣም አሪፍ መሪ ሆነ ነው መሪኛው በቃ ስልኬን በኋላ እናወራን ሰው ጋር ነው ባል እሺ